ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁን ቆዩ። በቅድሚያ አጫጭር ዜናዎችን እንሆ። በቢጣ ወረዳ ቱጋ ቀበሌ ከ4 ሚሊዮን በላይ ወጪ የተገነባውን የቅድመ መደበኛ ትምህርት ቤት ለ2019 ዓመተ ምህረት ትምህርት ዘመን ዝግጁ ማድረጉን የሙለጌ ቡና እርሻ ድርጅት አስታወቀ። የሙለጌ ቡና እርሻ ድርጅት ስራ አስኪያጅ አቶ ሻሮ ገብሬ እንደገለጹት በወረዳው ቱጋ ቀበሌ ከ4 ሚሊዮን ብር በላይ ወጪ በድርጅቱ የተገነባውን ቅድመ መደበኛ ትምህርት ቤት በ2019 የትምህርት ዘመን ስራ ለማስጀመር የቅድመ ዝግጅት ስራ መደረጉን ጠቁሟል። ድርጅቱ ከቱጋ አንደኛ ደረጃ ትምህርት ቤት 4 ክፍሎችን የያዙ 2 ብሎኮች ለመገንባት የቅድመ ዝግጅት ስራዎችን እያከናወነ እንደሚገኝ አመላክተዋል ሲል የዘገበው የወረዳው መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ነው። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2212 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንቱ ውስጥ በተደረገ 10 ዙር በረራ የተመለሱት 2210 ወንዶችና 1 ሴት እንዲሁም 1 ጨቅላ ህፃን ሲሆኑ ከተመላሾቹ መካከል 38 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል መባሉን የፋና ሚዲያ ኮርፖሬሽን መረጃ ያመለክታል። ወደ ዝርዝር ዜናዎች አለፍን። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በቦንጋ ከተማ የአቅመ ደካሞች ቤት ግንባታ መሰረተ ድንጋይ አስቀመጡ። ሚኒስትሯ በዚህ ወቅት ባስተላለፉት መልእክት መከላከያ ሰራዊት የሀገሪቱን ሰላም ዳር ድንበር ከማስጠበቅ በተጨማሪ በማህበራዊና ኢኮኖሚያዊ ዘርፎች በመሰማራት የዜግነት ኃላፊነቱን እየተወጣ መሆኑን አስረድተዋል። ሳሙኤል ቆጭቶ ያዘጋጀውን ጠጅቷ አባተ ታቀርበዋለች። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በዚህ ወቅት ባስተላለፉት መልእክት መከላከያ ሰራዊት የሀገሩን ሰላምና ዳር ድንበር ከማስጠበቅ በተጨማሪ በማህበራዊና ኢኮኖሚያዊ ዘርፎች በመሰማራት የዜግነት ኃላፊነት እየተወጣ መሆኑንም አስረድተዋል። ኢንጂነር አይሻ መሐመድ አክለውም እንደ ሀገር መንግስት ባስቀመጠው አቅጣጫ መሰረት ሚኒስቴር መስሪያ ቤቱ ከበጎ ተግባር አገልግሎት አንዱ የሆነውን የአረጋውያን መኖሪያ ቤት በመገንባት የዜጎችን ተጠቃሚነት እያረጋገጠ መሆኑን ገልጸው በዚህም በቦንጋ ከተማ 5 ዘመናዊ መኖሪያ ቤቶች ይገነባሉ ብለዋል። አጠቃላይ ባህል እየሆነ የመጣው የአብሮነት፣ የመተባበር፣ የመተጋገዝ ስራዎቻችንን ለማስቀጠል ነው። የመከላከያ ሚኒስቴርና የሰራዊታችን አባላት ደግሞ በዚህ በመተባበርና በማገዝ ካላቸው አገርን ከመጠበቅ አልፈው በአጠቃላይ ማህበረሰቡን የማገዝ አብሮ የመተባበር አቅመ ደካሞችን የመደገፍ እርሻዎችን አብሮ የማረስ አብሮ የመረዳዳት ባህሉ እንደ ባህል አድርጎ የሚሰራ ሰራዊትን የሚመራ ሚኒስቴር መስሪያ ቤት እንደመሆኑ መጠን እንደ መንግስት በተሰጠን አቅጣጫ መሰረት ዛሬ እዚህ እናንተ መካከል ለመገኘት ችለናል። በዚህም እጅግ በጣም ትልቅ ደስታ ይሰማናል። በመሆኑም ዛሬ እዚህ ቅድም መሰረተ ድንጋይ ያስቀመጥንበት ቦታ ላይ 5 ዘመናዊ የመኖሪያ ቤቶች ይሰራሉ። መከላከያ ሚኒስቴር ባለው አቅም የሚችለው ከዚህም ማስፋት አቅም ከተገኘ ከዚህም ሰፍቶ ለመስራት እንሞክራለን። ስለዚህ እነዚህ ዘመናዊ መኖሪያ ቤቶች በሚጠናቀቁበት ጊዜ እዚህ አካባቢ ላይ የሚኖረውን የዘመናዊ መንደር ሞዴል መሆን የሚችል አርገን የምንሰራው ነው የሚሆነው። በአጠቃላይ በክልሉ በገጠር አካባቢዎች 10 መኖሪያ ቤቶች እንደሚገነቡ አንስተው ለአቅመ ደካማ ተማሪዎች የመማሪያ ደብተርን ጨምሮ ሌሎች ድጋፎችን ማድረጉንም ገልጸዋል። 10 የመኖሪያ ቤቶችን እንድንሰራ ነው የሚጠበቀው። ነገር ግን በቻልነው አቅም ከዚህም ሰፋ አድርገን የተሻሉ መኖሪያ ቤቶችን በገጠር ከተሞቹና በዚህኛው በቦንጋ ከተማ ለመስራት ነው ጥረት የምናደርገው። ከዚህም ባሻገር በተጨማሪ 15000 ደርዘን ደብተርና የትምህርት መርጃ ቁሳቁስም እንደዚሁ ለከፋ ዞን የምናስረክብ ይሆናል። 5000ውን ለዚህ ከተማ አስተዳደር የምናስረክብ ነው የሚሆነው። ለአቅመ ደካማ ተማሪዎች ቤተሰቦቻቸው ትምህርታቸው እንዳይቋረጡ የሚያደርጉ እንደዚሁም ድጋፉ የሚቀጥል ስለሚሆን ይህንን ደርዘን ደብተርና የትምህርት መርጃ ቁሳቁስ ለአቅመ ደካማ ቤተሰብ ላላቸው ተማሪዎች የሚከፋፈል ይሆናል። ቀሪዎቹ 10000 ደግሞ ለገጠር ወረዳዎቹ የሚከፋፈል ነው የሚሆነው። እንግዲህ እንደምታውቁት እዚህ አካባቢ ያለው የመከላከያ ሰራዊት የሀገርን ሰላም ዳር ድንበር ከመጠበቅ አልፎ በያለበት በሚያገኘው ጊዜ ሁሉ ከማህበረሰቡ ጎን በመቆም የአቅመ ደካማ የእርሻ መሬቶችን በመንከባከብ አጠቃላይ የሚሰሩ የእርሻ ስራዎችን በማገዝ የአቅመ ደካማ መኖሪያ ቤቶችን በማደስና በመገንባት
ሌሎችም በርከት ያሉ የልማት ስራዎች ላይ የሚሳተፍ ህዝባዊ ሰራዊት ነው ያለንና ኢንጂነር አይሻ መሐመድ አክለውም ፕሮጀክቶቹ ተጀምረው እስከሚጠናቀቁ አስፈላጊውን ድጋፍና ክትትል እንደሚያደርጉ ገልጸዋል። የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ በዚህ ወቅት ባስተላለፉት መልእክት የመደመር መንግስት ባለፉት 8 ዓመታት ውስጥ በርካታ ዜጋ ተኮር ተግባራትን በማከናወን የዜጎችን ተጠቃሚነት በተጨባጭ እያረጋገጠ መምጣቱን ገልጸው ከዚህም የበጎ ፈቃድ አገልግሎት ተግባር አንዱ መሆኑን ተናግረዋል። ክልሉ በተለይ በበጎ ተግባር ሳቤ በ2018 ዓመተ ምህረት በ16 ወረዳዎች የገጠር ሞዴል መንደሮችን በመገንባት የገጠሩን ማህበረሰብ ተጠቃሚነት ለማረጋገጥ እየሰራ መቆየቱን ገልጸው ይህም ለቀጣይ ተጠናክሮ እንደሚቀጥል ገልጸዋል። መደመር መንግስት ባለፉት 7 እና 8 ዓመታት ውስጥ የዜጎችን መሰረታዊ ፍላጎቶች ለማሟላት በሚያስችል መንገድ በርከት ያሉ ሰው ተኮር ዜጋ ተኮር የሆኑ ስራዎችን ሲያከናውን ቆይቷል። ይህ ስራ አሁን በያዝነው የክረምት ወራትም ከፌደራል እስከ ታችኛው የቀበሌ አስተዳደር እርከን ድረስ ባለው በተደራጀ መንገድ እየተሰራ እየተከናወነ አረጋውያንን የምናግዝበት የምናቋቁምበት እንደዚሁም በክረምቱ ወራት በርከት ያሉ ለአቅመ ደካሞች ድጋፍ የሚውሉ ስራዎችን ከትምህርት ገበታቸው ለተነጠሉ ህጻናት የትምህርት ቤት ቁሳቁስ የምናሟላበት እንደዚሁም ደግሞ ከትምህርት ቤቶች የውስጥ ቁሳቁስ ከማሟላት ባሻገር ደረጃቸውን ለማሻሻል ትምህርት ቤቶቹን አዲስ የምንገነባበት ነባሮቹን የምንጠግንበት እንደዚሁም ደግሞ በከተሞች አካባቢ ከከተማ ጽዳት ውበት ጋር ያሉት በርከት ያሉ ጉዳዮችን አያይዘን እየሰራን የምንገኝበት ወቅት ነውና አቶ እንዳሻው ከበደ በበኩላቸው ባለፉት ዓመታት በዞኑ በክረምት በጎ ፈቃድ አገልግሎት መራገብር በርካታ አቅመ ደካሞችን ኑሮ በማሻሻል ረገድ የበኩሉን ድርሻ እየተወጣ እንደሚገኝም ገልጸዋል። የበጎ ፈቃድ አገልግሎት ስራዎች በሁሉም አካባቢዎች እየተከናወኑ መሆኑን የገለጹት አቶ እንዳሻው ከበደ የአቅመ ደካሞቹን ቤት ማደስ፣ ደም መለገስና ሌሎች ዘርፎች በትኩረት እየተሰሩ እንደሆነም ጠቁመዋል። በማገዝና በመደገፍ ኑሯቸው እንዲሻሻል የሚያስችል ትልቅ ምርታ አሳይቷል። የአካባቢ ጥበቃን ያሻሻለበት ሁኔታ ላይ እንገኛለን። የደም ልገሳንና ሌሎች ማህበራዊ ተግባራትን አጠናክሯል። ወጣቶች ጊዜያቸውን ለሀገርና ለማህበረሰብ ጠቃሚ በሆነ ስራ እንዲያሳልፉ አስችሏል። ከወጣቶች ባሻገርም ሌሎች የተለያዩ አካላትን በዚሁ ዘርፍ በማሳተፍ አሁን ባለንበት ደረጃ በለውጡ መንግስት ይህ ተግባር ባህል እየሆነ የመጣበት ሁኔታ ላይ እንገኛለን። የ2018 ዓመተ ምህረት ክረምት በጎ ፈቃድ በምርጫ ማግስት የምናደርገው በምርጫ ስሜት እና መንፈስ በርካታ ድሎችን ለማስመዝገብ በቁርጠኝነት በተነሳንበት ሰዓት እየተከናወነ ያለ ነው። በዞናችን በ16 የተለያዩ መስኮች ከወር በፊት ንቅናቄው ተጀምሮ አሁን በተግባር እንቅስቃሴ ውስጥ እንገኛለን። በዚህም ተግባር 226538 ሰዎች እየተሳተፉ እንደሚገኙ ይታወቃል። የመንግስት ስራ ኃላፊዎቹ በቦንጋ ከተማ ያለውን የብርሃን ዳቦ ፋብሪካ የጎበኙ ሲሆን በመጨረሻም በጋራ ችግኝ ተክለዋል። በመንግስት ኢኒሼቲቭ ተግባር ተጨባጭ ውጤቶች እየታዩ መምጣታቸውን የአውራዳ ከተማ አስተዳደር ገለጸ። ከተማ አስተዳደሩ የተለያዩ የክረምት በጎ አድራጎት ስራዎችን አከናውኗል። ታምራት ኃይሌ ያዘጋጀውን ዘገባ ምህረት ማሞት አቀርባለች። የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ለአቅመ ደካሞች መኖሪያ ቤት ግንባታ መሰረተ ድንጋይ ማስቀመጥና ድጋፍ ለሌላቸው ተማሪዎች የትምህርት ቁሳቁስ ድጋፍ የማድረግ ስራ ነው የተከናወነው። የከተማው ከንቲባ አቶ ታረቀኝ ኃይሌ በዚህ ወቅት እንዳሉት እንደ ሀገር ትኩረት ሰጥቶበት እየተተገበረ የሚገኘው የመንግስት ኢኒሼቲቭ ተግባራት ወደ መሬት የማውረድ ስራ ተጨባጭ ውጤቶችን እያሳየ ነው ብለዋል። እንግዲህ ፓርቲያችን ሰው ተኮር ፓርቲ ነው። ፓርቲያችን የሀሳብ ድርቀት የሌለበት ነው። ይሄን ስንል ብዙ አዳዲስ ሀገር በቀል ፈጠራዎችን በማከል ኢኒሼቲቮችን በመትከል ለህብረተሰባችን ብዙ ጥቅም እያዋለና ህብረተሰባችን ተጠቃሚ እያደረገ እንዳለ እዚህ ምናቸው ብዙ ተሞክሮ ነገሮች አሉ ማለት ነው። ይህ የአረንጓዴ አሻራ መርሃ ግብር አየር ንብረት ለውጥ የሚሰጠው ምላሽ ብቻ ሳይሆን ለቀጣይ ትውልድ የምናበረክተው ታላቅ ስጦታ ነው። ዛሬ የምንተክለው እያንዳንዱ ችግኝ
የከተማችንን ውበት ከመጨመር ባለፈ የምግብ ዋስትናችንን የምናረጋግጥበት መሬታችንን የምናለማ ነው። እነዚህ ስራዎች በአጭር ጊዜ ውስጥ አገራዊ ገጽታችንን የቀየሩ የህዝባችንን በጋራ ዓላማ ዙሪያ ያስተሳሰሩና ውጤታማነታቸውን በተግባር ያረጋገጡ አዳዲስ የፈጠራ የፓርቲያችን እሳቤዎች ናቸው። በዛሬው ዕለት የተከናወኑ የአረንጓዴ አሻራ ችግኝ ተከላ መርሃ ግብር የአየር ሚዛኑ እንዲጠበቅ ከማድረግ ባለፈ ለከተማው ተጨማሪ ውበትን የሚፈጥር ነው ብለዋል። የተተከሉ ችግኞች ዘርፈ ብዙ ጠቀሜታ ያላቸው መሆናቸውን የጠቀሙት ከንቲባው ተንከባክበው ለአገልግሎት እንዲበቁ የማድረግ ስራ ከሁላችን ይጠበቃልን ብለዋል። ስለ አረንጓዴ አሻራ ፋይዳ የህብረተሰቡ ግንዛቤ ከጊዜ ወደ ጊዜ እያደገ መምጣቱም ተጠቁመዋል። አረንጓዴ አሻራ ላውንች ከተደረገበት ጊዜ ጀምሮ እስከ ዛሬ ተከላ ሲካሄድ መጥቷልና ከዛ ባሻገር ዘንድሮ በሰፊው ተንቀሳቅሰናል። በሰፊው አቅደን በሰፊው ተንቀሳቅሰን በየተቋማት በየትምህርት ቤቶች ቤተክርስቲያንን የሚመስሉ አካባቢዎች ላይ በሰፊው ተክለናል። ከተማን በሚመጥን ሁኔታ ዘርፈ ብዙ ጠቀሜታ ያላቸውን ፍራፍሬ ነክ ነገሮችን ሙዝ፣ አቮካዶ የሚመስሉ ነገሮችን በስፋት የተከልንበት ሁኔታ ነው ያለው። ህብረተሰቡ ጥቅሙን አውቋል። ጥቅሙን ስላወቀ ሰው በተባለበት ሰዓት ወጥቶ በየተቋም እየተከለ ያለበት ነገር ነው ያለው። በነቂስም እየተሳተፈ ነው ያለውና ይሄ ብቻ ሳይሆን ከተማ ከመሆናችን አንጻር ሰው በየጓሮ እንደው በትንሹም ቢሆን ባለው ጠባብ ማሳ ላይ ሙዝ ከጓሮ ቆርጦ መብላት ስላለበት፣ አቮካዶ ቆርጦ መብላት ስላለበት በትንሹም ቢሆን ተክሎ እየተጠቀመበት ያለ ነገር ነው ያለው። ከዚህም በተጨማሪ በዛሬው ዕለት የመሰረተ ድንጋይ የተቀመጠላቸው ቤቶች ተገንብተው ሲጠናቀቁ 5 አቅመ ደካሞችን ተጠቃሚ የሚያደርጉ መሆናቸውም ተመላክቷል። በኢፌዴሪ መከላከያ ሚኒስቴር 500 ተማሪዎችን ተጠቃሚ የሚያደርጉ የትምህርት ቁሳቁስ ድጋፍ የተደረገ ሲሆን የተደረገውም ድጋፍ በትምህርት ቁሳቁስ ችግር ምክንያት ትምህርታቸውን መከታተል ያልቻሉ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ የሚያግዝ መሆኑም ተጠቁመዋል። እንግዲህ አገር ከመጠበቅ አልፎ ደጀን ከመሆን አልፎ ምን ማድረግ ጀምሯል ማለት ነው? ሰውን መርዳት ጀምሯል ማለት ነው። እስኪ አንድ ለመከላከያ ሚኒስቴር ሞራል ስጡ። እንግዲህ ይሄ ስል የተማረ ሰው ነው ለሀገር የሚያስፈልገው። የተማረ ሰው ነው የነገ አገር ተረካቢ። ያልተማረ ሰውና መሪ የሌለ መኪና አንድ ነው። ያልተማረ ሰውና ሉጋም የሌለ ፈረስ አንድ ነው። ይህን አጽንኦት በመስጠት ነው ተርፏቸው አይደለም መከላከያ ሚኒስቴሮች ይሄን ያክል ቁሳቁስ ይሄ ወደ ብር ብተመን ብዙ ብር ነው። ዛሬ አንድ ደብተር ስንት ብር ነው የሚሸጠው? ስንት ብር ነው የሚሸጠው? ይሄን መውሰድ ያስፈልጋል። እንግዲህ ይሄን ተርፏቸው አይደለም ሲያረጉ እዚህ ቦታ መጥቶ ሲሰጡ የነበረውና ይሄ ደብተር የተሰጠበት ዓላማ አቅመ ደካማዎች ደብተር በማጣት እስክሪብቶ በማጣት ሳይማሩ ከትምህርት ጎዳና የራቁ ብዙ ሰዎች አሉ ብሎ ነው። ለዚህ ይሄን ደግሞ እናንተ ይሄን ደብተር ወስዳችሁ ልጆችም ወላጅ የዚህ ለመግዛት አቅም ያጣችሁ ወላጆች ልጆች በትክክል ትምህርታቸውን እንዲማሩ የምዝገባ ቦታቸው ላይ በትክክል ሄደው እንዲመዘገቡ ትምህርታቸውን እንዲከታተሉ እነዚህ ደግሞ በሁሉ ታወቁ ከሆነ የከተማችን ባለሀብቶች ደግሞ ለነዚህ አይነት ተግባር ወደ አላሚሉ አይደሉም። ከዚህም በተጨማሪ በከተማ አስተዳደር መንግስት ሰራተኞች ተሳትፎ እየተገነባ ያለው ተጨማሪ 5 አቅመ ደካሞችን ተጠቃሚ የሚያደርጉ የመኖሪያ ቤት ግንባታ ሂደትም ተጎብኝቷል። ካነጋገርናቸው ውስጥ ለግንባታው አስተዋጽኦ እያበረከቱ ያሉና ተጠቃሚዎች እንዳሉት እነዚህና መሰል ተግባራት የመደጋገፍ እሴቶቻችንን ጎልቶ እንዲታዩ የሚያደርጉ ናቸውም ብለዋል። ይህ መልካም ተግባር ተጠናክሮ እንዲቀጥል በቅንጅት መስራት እንደሚገባም አንስተዋል። በመርሃ ግብሩ ከሁለቱ መዋቅሮች የተውጣጡ የመንግስት ስራ ኃላፊዎችን ጨምሮ ሌሎች ባለድርሻ አካላትም ተገኝተዋል። ህዝቡን በማስተባበር ለጋራ ልማትና መልካም አስተዳደር መስፈን በተሰራው ስራ በርካታ የልማት ፕሮጀክቶችን ከማስጀመሩ ባሻገር አብዛኞችን ማስመረቁን የከፋ ዞን ጊምቦ ወረዳ አስተዳደር አስታወቀ። የወረዳው አስተዳደር በመንገድ መሰረተ ልማት ሁሉንም ቀበሌዎች ከማገናኘት አልፎ ልማት ቡድንን ከማልማት ቡድን ለማግኘት እየሰራ መሆኑን ጠቁሟል። የደቡብ ምዕራብ ቴሌቪዥን ዘገባ አማኑኤል ክንፍ ያቀርበዋል። ከደቡብ ምዕራብ ሚዲያ ኔትወርክ ጋር ቆይታ ያደረጉት በከፋ ዞን የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋም የወረዳው ህዝብና አመራር እንዲሁም ባለሙያው በቅንጅትና በቁርጠኝነት ወደ ተግባር በመግባታቸው በርካታ ለውጦችን በወረዳው ማምጣት ተችሏልም ብለዋል። በዋናነት ለህዝብ መልማት ጥያቄ መሰረታዊ መንገድ በመሆኑም የወረዳው አስተዳደር ህዝቡን በማስተባበር የመንገድ ማሽን ቦርድ ከማቋቋም ጀምሮ በወሰደው ልዩ እርምጃ ማሽኖችን ማሟላት መቻሉንም ተናግረዋል። በዚህም ስኬት በወረዳው 30
በ5ቱም ቀበሌዎች የመንገድ መሰረተ ልማትን ተደራሽ ከማድረግም በላይ የልማት ቡድንን ከልማት ቡድን ለማገናኘት እድሉን ፈጥሯልም ብለዋል። በሌላ በኩል በማህበራዊ ዘርፍ 2 ትምህርት ቤቶችን በ3 ወር ውስጥ ገንብተን ከማጠናቀቃችን ባሻገር 2 የሁለተኛ ትውልድ ጤና ኬላዎችን በ80 ሚሊዮን ብር ወጪ በአንድ ዓመት ውስጥ ማጠናቀቅ አስችሎናልም ብለዋል። የተገዙ የመንገድ ማሽኖች ለተለያዩ የትራንስፖርት ወጪዎች ይወጣ የነበረውን 8 ሚሊዮን ዓመታዊ ወጪ ከማዳናቸውም በላይ በኮንትራት ስራ ላይ ወረዳው የገቢ ምንጭ መሆን መጀመራቸውንም ጠቁሟል። ይህም ገቢ ሌሎች የህዝብ የልማት ጥያቄዎችን ለመመለስ ያስችላል ያሉት ዋናው አስተዳዳሪ በአሁኑ ሰዓት በመጠናቀቅ ላይ የሚገኘው G+3 የወረዳ አስተዳደር ህንጻ በ68 ሚሊዮን ብር ወጪ የተገነባ መሆኑንም ገልጸዋል። ከዚህም ባሻገር የወረዳው መለያ በሆነው የባህል ማዕከል ውስጥ ለኮንፈረንስ ቱሪዝም ምቹ ዕድል መፍጠር የሚያስችል የባህል አዳራሽ በ150 ሚሊዮን ብር ለማስገንባት መሰረተ ድንጋይ ተጥሎም የቁፋሮ ስነ ስርዓት መጀመሩንም ተናግረዋል። በባህል ማዕከል ውስጥ በርካታ የልማት ተግባራትን በማከናወን የህዝቡን ተጠቃሚነት ለማረጋገጥ እየተሰራ ይገኛል ያሉት የወረዳው ባህል ቱሪዝምና ስፖርት ጽህፈት ቤት ኃላፊ አቶ ተገኝ ማሞም ወረዳው ለቱሪዝም ዘርፍ የሰጠው ትኩረት የሚደነቅ ነው ብለዋል። የቱሪስት መዳረሻ ስፍራዎችንም ከማልማት አልፎም ጤናማና አምራች ዜጋ ለማፍራት የሚያስችል የስፖርት ማዘውተሪያ ጂም ቤት በበርካታ ሚሊዮን ብር ወጪ ቁሳቁስ በማስገባት የወጣቶች መዋያና መዝናኛ ማድረግ መቻሉንም ጠቁመዋል። ይህም ወረዳው ህዝቡን አካታች በሆነ መልኩ የልማት ተጠቃሚ እንዲሆን እየሰራ ስለመሆኑ ማሳያ ነው ሲሉም ተናግረዋል። የወረዳው አስተዳደር ባደረገው ድጋፍ ባህል ማዕከሉም የራሱን ገቢ ማመንጨት ጀምሯል ያሉት የማዕከሉ አስተባባሪ ጊምቤራሻ መለሰ መሸሻም በአሁኑ ሰዓት ከእንስሳት እርባታ ጀምሮም በርካታ የግብርና ተግባራት በማዕከሉ የተከናወኑ ይገኛሉ ብለዋል። በዚህም የአካባቢው ማህበረሰብ ተጠቃሚ መሆን ከመጀመሩም ባሻገር ለበርካቶች ስራ እድል መፍጠር መቻሉንም ጠቁሟል። ይህም ህዝብና መንግስት ተባብረው ያመጡት ለውጥ በመሆኑም ይበልጥ ተጠቃሚነታችንን ለማረጋገጥ ተቀናጅተን ተባብረንና ተደማምጠን ልናስቀጥልም ይገባናል ብለዋል። በሀገራዊ ምክክር ጉባኤው በየቡድኖቹ የተጠናከሩ ምክረ ሀሳቦችን የማጣጣም ስራ እየተጠናቀቀ ነው አለ የኢትዮጵያ ሀገራዊ ምክክር ኮሚሽን። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ የሀገራዊ ምክክር ጉባኤውን አሁናዊ ሁኔታ አስመልክተው መግለጫ ሰጥተዋል። ከፋና ሚዲያ ኮርፖሬሽን የተገኘው መረጃ መቅደስ ተሾመት አቀርባለች። በመግለጫቸውም የጉባኤው ተሳታፊዎች እያንዳንዱ ቡድን 15 ተወካዮችን መርጦ በየቡድኑ ተጠናቅረው የሚገኙ ምክረ ሀሳቦችን ለማጣጣም ሲሰሩ መቆየታቸውን አስታውሰዋል። የእነዚህ ተወካዮች ዋና ስራ በየቡድኑ ብዙ ጊዜ ተፈጅቶባቸው የተዘጋጁ ምክረ ሀሳቦችን ማጣጣም መሆኑንም አመልክተዋል። በዚህም በ8 ቡድኖች ምክረ ሀሳቦች መካከል ተቃርኖና ድግግሞች ሳይፈጠር ወጥ በሆነ መልኩ እንዲቀርብ እያደረጉ እንደሚገኙም አመልክተዋል። በተጨማሪም የተመረጡት ተወካዮች ስለ ሌሎች ቡድኖች ምክረ ሀሳቦች ግንዛቤ የወሰዱ ሲሆን በዚህም እርስ በርስ በመነጋገር ሀሳቦችን ያጣጥማሉ ነው ያሉት። በአሁኑ ወቅትም በምክክር ጉባኤው በየቡድኖቹ የተጠናቀሩ ምክረ ሀሳቦችን የማጣጣሙ ስራም በመጠናቀቅ ላይ እንደሚገኝም ገልጸዋል። የተጠናቀሩ ምክረ ሀሳቦች የማጣጣም ስራም እንደሚጠናቀቅ ጠቁመው በቀጣይ የተጣጣሙ ምክረ ሀሳቦች ለ8ቱም ቡድኖች በድጋሚ እንደሚቀርብ አስረድተዋል። በዚህ ወቅትም 8ቱ ቡድኖች ያዘጋጇቸውን ምክረ ሀሳቦች ብቻ ሳይሆን በሌሎች ቡድኖች የተሰሩ ስራዎችን እንደሚተዋወቁና እንደሚረዱ አብራርተዋል። በሌሎች ቡድኖች በተሰሩ ምክረ ሀሳቦች ላይ ግብዓት ከተሰበሰበ በኋላም የመጨረሻ ሰነድ እንደሚዘጋጅ ነው የገለጹት። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎች እነኚህን ይመስሉ ነበር። ዜናዎቹን ወደ እናንተ ሳደርስ ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ቸር ቆዩን።